ጉዳዬ ነህ ጉዳዬ ነህ ጉዳዬ የማስቀድም ሃሌሉያ አውቃለሁ መስራት ያለብኝ ማስተካከል ያለብኝ ብዙ ጉዳይ አለ ግን ናፍቄሃለሁ አውቃለሁ የዚህ ዓለም ነገር የማይሞላ ነው ናፍቄሃለሁ ጉልበቶቼ ይዛሉ ግን ናፍቄሃለሁ ጊዜው አይፈቅድልኝም ናፍቄሃለሁ እብደት ነው የሚመስለው ግን ናፍቄሃለሁ እኔ እወድሃለሁ ናፍቄሃለሁ እግሬን ታጥቤያለሁ ግን ናፍቄሃለሁ አሳድፈዋለሁ ግን ናፍቄሃለሁ እከፍትልሃለሁ ናፍቄሃለሁ ካንተ የሚበልጥ የለም ግን ናፍቄሃለሁ ልብሴን ቀይሬያለሁ አዎ ናፍቄሃለሁ እከፍትልሃለሁ ናፍቄሃለሁ መተማ አትመለስም መተማ ደጅ አትቆምም መተማ እንግዳይ መተማ አበባዬ መተማ አልፎልኝ መተማ እኔ ቤት በጭራሽ አትመለስም ሳታድር ሳትውልበት መተማ አትመለስም መተማ ውጭ አትቆምም መተማ እንግዳይ መተማ አበባዬ መተማ ቀን ወጥቶልኝ መተማ እኔ ቤት በጭራሽ አትመለስም ሳታድር ሳትውልበት ቆይልኝ ሕይወት ሆይ ቆይልኝ ከቤቴ የራስህ አይደለም ሆይ አደባባይ ማጀቴ ቆይልኝ ሰላም ሆይ ቆይልኝ ከቤቴ የራስህ አይደለም ሆይ አደባባይ ማጀቴ ኢየሱስ ኢየሱስ ነፍሴ የታሰረችብህ ጉዳይ ነህ ብዙ ቃል የለኝም ልነግርህ አልችልም ልገልጽልህ ግን መላው እኔነቴ ሚደነግጥልህ ሚርድልህ ኢየሱስ እኮ ነህ ኢየሱስ እኮ ነህ የወደድኩት የሕይወቴ ጉዳይ ኢየሱስ ልቤ የሚረድልህ ኢየሱስ ምደነግጥልህ ኢየሱስ የተሸነፍኩልህ ኢየሱስ የሕይወቴ ጉዳይ ኢየሱስ ልቤ የሚረድልህ ኢየሱስ የተሸነፍኩልህ ኢየሱስ ልቤ የሚረድልህ ኢየሱስ ነፍሴ የታሰረችብህ ጉዳይ ነህ ጌታ እኮ ነው ብሎ ወዲያው ነው አይደል የገባው ባህር ውስጥ ጌታ እኮ ነው እንዴ ጌታ እኮ ነው በእውነት ከዚህ በላይ አዝረክርከን እኛ በቃ አልዬ ከተገናኘን ነው በስ ምንዬ ለምን እንደወጣ አላውቅም ቢዘምር ጥሩ ነበረ እና ከቻልክ አስገባው ከዚህ በላይ ሳበን
ከዚህ በላይ አትራክት ያርገን። ደቀ መዛሙርቱን እንደሳስበው አይደል? እንዴት እንደሳባቸው አላውቅም። ይሳበን ከዚህ በላይ። ከበስ ጋር በስልክም እንገናኛለን በአካልም እና እኔ በጌታ ፊት ሰው ሁሌ አይደክመውም። ጌታ ሁሌ እንደዚህ ነው። በቃ ሁሌ ሰው ደውሎ ሌላ ነገር አያወራም። በቃ እንዴት አንድ ሰዓት ሰው ያለቅሳል። ይመጣልናል አይደል? አንድ ቀን ይለኛል። በሱ ንገረው የለም እዚህ ቴክስት አድርግለት። ለምን የቴክስት አድርግለት እና አሁን ራሱ ኔክስት ዊክ ቀጥረናል። ምሽግን አንገባም። ኢየሱስ ግን ትውልዳችን ላይ አይመጣም ይለኛል እና እኔ በአንዳንድ ነገር ደክሞኝ በቃ ግን እንደዚህ ነፍስ ስትታሰር አንዳንዴ በቃ ጆሮ የተበሳንለት ጉዳይ ስለሆነ እንትን እንላለን። ወንድም ለመከራ ይወለዳል ይላል ምሳሌ ላይ እና የእግዚአብሔር ወዳጆች ስላደረገን ጥያቄዎቻችንን እያልመለሰልን ግን ምንድን ነው የምታስበው የምትፈልገው? ይሄንን ብዙ ጊዜ ተናግሬዋለሁ እና ወንድም አለኝ ታናሽ ወንድም እና እኔ እና እሱ አንድ ላይ የኖርንበት 1 ዓመት አካባቢ ነበር እና ቤቱ ተዝረክርኮ ምናምን ሌላ ታሪክ ውስጥ ገብቶ ልክ እንግዳ ግን ሲመጣ እሱን ያስተምረው አስተማሪ ነበር ነው። ቤት እመጣለሁ ሲል እጃችን ላይ ብር አልነበረም። ገዝተን ተበድረን የሆነ ነገር ገዛን። ከዛ በፊት ነው ቆይተዋል፣ ልጆች ነን እና ከዛ ቤቱን እቃው እንዳለ ወደ ጓዳ አስገብተን ሳሎኑ ጸዳ። እንግዳ እየመጣ ተብሎ ከዛ በቃ ያ ሰው መጣና ተስተናግዶ ምናምን በቃ አመስግኖ ሄድ። ወንድም ለመከራ ወዳጅ ለመከራ ይወለዳል የሚለው ነገር ገባኝ። እንደተበደር የሚያውቀው ወንድሜ ነው። ቤቱ ምን እንደሚመስል ውስጡን የሚያውቀው እሱ ነው እና ከዛ ልጅ ነኝ አንድ ጸሎት ጸለይኩኝ። ጌታ ሆይ እኔ እንደዛ በቃ ተስተካክሎ ምንም ዝም ብለህ እንድትሰጠኝ አይደለም ፈልገው፣ በጌታ ፊት ነው የምላችሁ። ጥያቄን እየመለስክ የሆነ ነገር እየሞላልኝ ምናምን አልፈልግም። እንትን ምን ፈልጋለሁ? የጓዳ የልብ ሰው የልብ ወዳጅ። በቃ ምን ፊት ተቀየረ የሚላል አይደል? ምን አስብክ? ምንድን ነው የምታስበው? እንደ ወንድም ልሆን እንደ ወዳጅ በቃ አለኝ። እንደውም እኮ መዝሙር የቤታችን ደስታ ሙሉ እንዲሆን ንገረኝ ለእኔ እና በቃ ይላል ይሳኮር። ጠንካራ እያን ይመስላልና ሁሉን ሸክምን ሁሉ ወደ እኔ አምጡ ይላል። በቃ ምንድን ነው ልሸከም? እስቲ የትኛው ቦታ ነው ክፍተት ያለው? የቱ ጋር ነው የከፋ? በጣም ሰው መዳፈር ማን ይመስለዋል? ግን እግዚአብሔርም ይሰማው ይፈልጋል እኮ አይደል? መቼስ እንትን አይደለም። እኔ እግዚአብሔር ቁስ ኢሹ የለበትም። እኔ ይህንን ማንም እንዲያስገባብኝ አልፈልግም። ይህንን እግዚአብሔር ይባርካል። ግን እጁን ግን ማየት አልፈልግም። ልክ በቃ ማደግ እፈልጋለሁ በዚህ ጉዳይ። ህፃን ነዋ እንደዛ እንትን የሚለዋል ሮጦ እጅ የሚያየው ልጅ እያደገ ሲመጣ የአባቱን ደሞዝ ያውቃል። ምን ማድረግ እንደሚችል ምን ቢል እንደሚያሳቅቀው ያውቃል። ሲያድግ ማለት ነው። ፊቱን ያያል። አፍትጓል አልከፋው የሚለውን የሰማይ ጉዳይ ኢየሱስ ነው። የሰማይ ጉዳይ ኢየሱስ ያልሞላልን ነገር የለም፣ ሞልቶልናል። በቃ የሆነ እኮ ክፍተት እኮ ሊሰማኝ ይችላል፣ ግን በቃ እንትን እያለኝም በቃ ምኖርለት ምሞትለት ጉዳይ። ባለፈው ሆሳና ሄደን ነበረ በቲም እና እነሱም ነበሱም ነበሩ። ብዙ አገልግሎት ሚስ አስደርጌ ነው የወሰድኩት እኔ እና በቃ ለምኝ እሱ ብዙ ቦታ እንትን ይላል ነው
በጣም የሚገርመው እዛ እኮ ለመጸለይ ነው እኮ የምንሄደው። ብዙ አገልግሎት የሚሰርገው ሰብሰብ ብለን አንድ 17-20 አካባቢ የሆነ እንሄድ ነው እና ሄደን በቃ እንግዲህ ምንም እኮ ስፖንሰርም ተደርገንም አይደለም ስላችሁ በቃ እንዳለ እንትን ነው እንሂድ ምናምን ብለን ሆሳና ከተማ ላይ በጣም ብዙ ሰው ጌታን አገኘ። እዛው አጋንንት ይጮህ ነበረ፣ ሰዎች ይፈወሱ ምናምን ነበር እና አሁን ነው ወር ምናምን የሆነው እንትን ነው የምነግራችሁ። እና በቃ ስንገናኝ ሁሉም የራሱን ነገር ይተውና እንደዚህ ሆነናል። ረጅም ዓመት እግዚአብሔር ሰርቶ እዚህ ጋር አድርሶናል። እና አሁን እንደዚህ ሲያወሩ ሲዘምሩ ሌሎችም በጣም ብዙ አለው። አሁን ባይመሽ ኖሮ በቃ ጌታ ይባረክ። በእውነት እግዚአብሔርን በጣም ነው የማመሰግነው ስለነሱ። ጌታ ራሱን እንድንወደው ስላደረገ እንደገና ደግሞ ኔክስትም ብዙ ከተሞች ላይ ፕላን አድርገናል እንሄዳለን። አልዬ አውርቼ ካላቅም መሰለኝ በጣም ብዙ ኢትዮጵያ ከተሞች ላይ ቱር እናደርግና ከታመሙ ከተሞች ጋር አብረን እንታመማለን፣ ከዛ አብረን እንድናለን ብለን ነው እንትን የምንለው ምንዞረው እና የተከፋፈልንበት ነገር አለ አይደል? ብዙ እስቲ እንደ አንድ ደግሞ ትውልድ መካከል እንግባና እንደ ግድግዳ እንከልለው፣ ትንንሾቹ እንዳያዩ ማለት ነው። እዚህ ጋር ያለውን ሜስ እንዳያዩ ኢየሱስን እንዲያዩ እኛ ተያይዘን በአራቱም አቅጣጫ እንደዛ እንቁም ብለን ነው ቱር እያደረግን የነበረው እና በቃ ኢሹዋችን እሱ ነው። እኔ ወርቅ ቢነጠፍልኝ ጌታን አይሞቀኝም በእውነት። ቅድም ለኮኪ እያልኳት ነበር። ምንም እኮ ነው በቃ እና በእውነት እናንተም ምራቃችሁን ዋጡ። ሰው ስታዩ፣ የሆነ መሬት ስታዩ፣ ደህና ቦታ ስታዩ ለጌታ እንደውም ምን አለበት በሆነ እያልን ለሱ እንትን እያልንለት እየሰዋን እንትን እያልንለት በቃ እየወሰድን ለሱ አንተም አልዬ ሳትታይ በቃ ኢየሱስ ማለት ሰው የሚያስታውሰው አንተን ሳይክ እንዴት ነው ጌታን የሚወደው? በቃ እንደዚህ እለቅ፣ እንደዚህ አሜን በል፣ ተቆረስ። እንደዚህ መቆረስ እኮ ደስ አይልም፣ ግን እየተቆራረስክ ሰው እየጠገበ እሱ ያጠገበብህ እንደዚሁ እንድታልቅ ደስ የለም። ሁን ግን ምን ትጠቀማለህ? ተው ግን ስወድህ ዘምር ይበላት። ዘመርኩ እኮ አልበሙን ሙሉ ልዘምር። ምን ልዘምር? እሺ ሌላ መዝሙር ልዘምር። የማያውቀው ልዘምር። የቅድሙን አንጎራጉሪ ፀሐይ እሷ ትንሽ ናታ። ትንሽ አትሆን ቀላል የሆነ አለም ወጣህልኝ እንደ ፀሐይ፣ መጣህልኝ እንደ ሲሳይ፣ በራህልኝ ከቀን ደምቀህ፣ ጨለማዬን አሸንፈህ፣ አንተ ነህ እንጂ ያሰብክበት፣ ስትመጣ ነው ለእኔ ድንገት፣ ለእኔ ሆነ እንጂ አዲስ ነገር፣ ያንተማ የዘላለም ሀሳብ ነበር። አንተ ነህ እንጂ ያቀድክበት፣ ስታንኳኳ ነው ለእኔ ድንገት፣ ለእኔ ሆነ እንጂ እንግዳ ነገር፣ ያንተ የዘላለም ሀሳብ ነበር። ወጣህልኝ እንደ ፀሐይ፣ መጣህልኝ እኔ ሲሳይ፣ በራህልኝ ከቀን በልጠህ፣ ጨለማዬን አሸንፈህ፣ አንተ ነህ እንጂ ያሰብክበት፣ ስታንኳኳ ነው ለእኔ ድንገት፣ ለእኔ ሆነ እንጂ እንግዳ ነገር፣ ያንተ ዘላለም
ሀሳብ ነበር ምስጋና አምልኮን ይዤ መጣሁኝ አንተን የሚመስል አጣሁኝ ተወደስልኝ ተቀደስ ለዘላለም አንተን የሚመስል የለም አንተን የሚመስል የለም አንተን